ምንድን ነው እንዴ? ይቅር ብያለሁ። ሆነ ተነሱ ለማለሽ እንኳን ተቀበሽ ልጃችን በረከታችን ነው። ለማንኛውም ስለዚህ ዛሬም ለየት ያለ ማጠብቂው ትልቅ ሰርፕራይዝ ተዘጋጅቷል። ምንድን ነው ዛሬ ደግሞ ገዛል? በፍቅር በደስታ ኑር ካንቺ ጋራ እንደኔው ካረገሽ ትዝታው ካለብሽ ነይልኝ ያካል መስኮርኮር ብለሽ ኖራ መስኮራ ኦርኪ ስራሌ አንቺው ነሽ ሱሴ ድብቅ አመሌ ፍቅሬን ልገዳገድ ሮጌው ጥብቆ የሚታየው ገላ ዛሬም አልወጣልኝ ሀያል ነው ትዝታ ድንቢ ለድንቢ አዋቂነት ይብቃሽ ይቅር አታስቢ ድንቢ ለድንቢ። ሰላም ፋሚሊዎች እንዴት ናችሁ? ደህና ናችሁ? ውሻ አለ አንተና ወደዚህ ኃይለኛ ውሻ አለ እነ ሩታ ግቢና ዛሬ ማለት ነው ፋሚሊዎቼ በሩን አዘጉትም። እንግዲህ ቤተሰብ ዛሬም እንግዲህ ለየት ባለ ነገር ወደ እናንተ መተንላችኋል። ውሻው ግን ቤት በኩል ነው ያለው። እሺ ይሁን። ሰላም ፋሚሊዎች እንዴት ናችሁ? ደህና ናቸው? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እንግዲህ የእኛ ሰርፕራይዝ ሊያበቃ አልቻለም። ዛሬም በድጋሚ ተመልሰን ወደ እናንተ መተንላችኋል። ዛሬ ተመልሰን ስንመጣ እንግዲህ የሩታ ልብ እስኪራራልን ድረስ ልቧ በደንብ እስከሚሸነፍ ድረስ ከልቧ ነገሮችን ትታ እኔና ሩታ አንድ ላይ እስከምንሆን ድረስ እኛም ሰርፕራይዝ ከማድረግ ወደኋላ አንልም። እንግዲህ ትናንትና አይታችሁ ብዙ ሰዎች በጣም ተደስታችኋል፣ ኮሜንታችሁን ጽፋችሁልናል፣ ከልብ እናመሰግናለን። ዛሬ እንግዲህ ለሩታዬ ፒንክ አበባና ሌላ ጊዜ ቀይ ነበር አለ ይዘንላት የምንመጣው እንደዚህ አይነት ነበረ። አበባ እየሆነች ነው ባይዘዌና ሌላው ለየት የሚያደርገው ነገር ዛሬ ለሩታዬ የ400,000 ብር ወርቅ ገዝተንላታል ማለት ነው። እንግዲህ ይህንን ወርቅ ስገዛላት ብዙ ጊዜ ያው አብዛኛው ሰው ይጠይቀኛል፣ ያው አላት አንገቷ ላይ ወርቅ፣ ግን ስለሚገባት በድጋሚ ለሩታዬ በእጅ የሚታሰር የብራስሌት ወርቅና እንዲሁም ደግሞ ለአንገት የሚሆን ይህን የምታዩት የአንገት ወርቅ ገዝተንላታል ማለት ነው። ይህ ወርቅ በጣም ትልቅ ነው፣ ወፍራም ነው ምናምን ምናልባት አንገቷ ላይ ላታረገው ትችላለች። እሷ አሰርታም በፈለገችው አይነት ዲዛይን መስራት ትችላለች። እቺ የእጇን ግን በጣም ወድጄዋለሁኝ። የእጁ ብቻ ራሱ ስንት ብር እንደሆነ በነገራችሁ ትደነግጣላችሁና ይህንን ወርቅ ገዝተንላታል ማለት ነው። እሷ እንደፈለገች አድርጋ ለጆሮዋም ለቀለበትም ለምንም አድርጋ ማሰራት ትችላለች። ብቻ ግን ዋናው እኔ መግዛቴን ነው የምፈልገው ማለት ነው። እና ደስ እንዲላት ዛሬ አንገቷ ላይ ይህንን ወርቅ እናደርግላታለን ማለት ነው። ከእጅ አምባሩ ጋር አጠቃላይ ወደ 400,000 ብር ጨርሷል። 420,000 ብር ምናምን ጨርሷል። እና ቤተሰቦቼ ለመጀመሪያ ጊዜ ነው እንደዚህ ለሩታዬ በዚህ ልክ ስጦታ መሰጣት ማለት ነው። ትናንትና ማየታችኋል። ዛሬም እንግዲህ በድጋሚ የመጣ ነው። እነሱ ግቢን ያለ ነው ሳናንኳኳ ዝም ብለን በር ከፍተን የገባ ነው እና ድምጽ እንዳይሰማ እሺ፣ ፈረንጁ ገብቶ ይጠራታል። አስቀድሜ ለእናንተ አንዳንድ ማውራት ያለብኝን ነገር ላውራችሁ ብዬ ስላሰብኩኝ ነው እና ምናልባት አንገቷ ላይ ሲታይ ሊረዝምባት ይችላል፣ ግን ምን እናደርጋለን በቃ ራሷ በፈለገችው አይነት ዲዛይን እንድታሰራ ብዬ ነው ፋሚሊዎች ይህንን ወርቅ የገዛውላት ማለት ነው። እና 10 ሰከንድ በጣም ነው የሚያምረው። ማርያም ናብስ Nuevo Quelual DS Intensive de Ducray. Cero caspa, cero picor y cero sensación de quemazón. El nuevo complejo Oxicalm reduce los brotes a... ያምራል። ደግሞ ይገባታል። ለወንድ ነው የሚሆነው ታውቃለህ። ተለቀ ሲል ወርቅ ሴት ልጅ ላይ ቀጠን ያለ ወርቅ ነው የሚያምረው የሚባለው። እሷ እንደፈለገች ማሰራት ትችላለች። እና እኔ ግን ትንሽ ነገር መስጠቱን አልፈለኩትም። ሳይሆን እንደ ስጦታ የሚቀመጥ
የሚቀመጥ ነው እሷ ማስቀመጠው ይችላለች። አንተ ጋር አይሻልም? ምን እንደሚያደርግ ታውቃላችሁ? ፈረንጁ ጋር ይቀመጥ ቀስ እያለ እየቆረጠ ሽጦ ይጨርሰው ነበር ሽጦ ነበር የሚጨርሰው። እና ግን ማለት ነው ምናልባት ፋሚሊዎች በጣም ብዙ ይችላሉ። አብርሽ ግን የምር በጣም ነው ደግሞ የሚያምር። በጣም ብዙ ብር ነው ይገባታል። በጣም የምር ሲያንስባትም ጭምር ነው። የምር ነው በጣም ደስ ይላል። በዚህ ልቧ ካልተሸነፈ ሩታ ከዚህ በኋላ በቃ ድካም ነው ማለት ነው። ምንም ነገር ባደርግላት። ፈጣሪ እንግዲህ ልቧን ይመልስልን። አሜን። መርቅ እስኪ። ፈጣሪ ልቧን ይመልስልን። አሜን። ወደ ቀድሞ እንትናችሁን ያድርግልን። አሜን። የልጃችሁን ደስታ አብራችሁ ሆናችሁ የምታሳልፉበት ጊዜ ቅርብ ጊዜ ነው እና ያ ይሁንልን። ያረገዋል እንግዲህ ፈረንጁ ቀስ ብለህ ገብተህ አንድ ይፈልገንሻል በር ላይ ነን ብለናት ማለት ነው። ወዲያው ሰርፕራይዝ አድርገናል። እልም ነው የምንለው ፋሚሊዎች። እንግዲህ መመላለስ አበዛውኝ እና መዳፈርም እንዳይሆንብኝ ቶሎ እንደበቃለን። ይሄንን ግን የሆነ ሰው ደብቁትና ሰጡኝ ስላችሁ ብቻ ሰጡኛላችሁ ማለት ነው። ልቤ ግን እየደነገጠ ነው። ፈረንጁ በነገራችን ላይ አንዴ እንፈልገንሻል በላት። እሺ ልብ እየመጣ ነው አብሽ። እችን ግን ማለት ነው ልክ አንገቷ ላይ ሳረግላት እና ለማንኛውም ፋሚሊዎቼ ምን አለች? አንኳኳ ግባ። ፈረንጁ በጣም ፈርቷል እና ለዛ ነው ቤተሰቦችን ሊጠራት ሄዷል። እንግዲህ አሪፍ ፕሮግራም ይሆናል ብዬ አስባለሁኝ። የሰሙን ሰርፕራይዝ አብዝተናል እናውቃለን፣ ግን ደግሞ ያው ሰርፕራይዝ ለመልካም ነው፣ ደስ የሚል ነገር ነው፣ መጥፎ ነገርም አይደለም እና ያ ነገሩን ሳስበው ደግሞ ደስ ይለኛል። አዎ ለጥሩ ሰው እኮ ጥሩ ነገር ስለሚገባው ለሩታ ደግሞ ከዚህ በላይ ብዙ ነገር ይገባታል። አብርሽ በጣም ደስ የሚል ነገር ነው ደግሞ አስበህ የመጣው። ወርቁንም እንዳየው በጣም ብዙ ነው፣ ከ400 ሺህ በላይ ውጪ ነው ይወጣለት። ለምን ለእሷ ለሩታ የሚገባት አይነት ልጅ ስለሆነች፣ መልካም ሴት፣ ንጹህ ሴት፣ ከእሷ ብዙ ነገር የሚማሩ ሰዎች እንዳሉ ነው የምረዳው እና ለእሷ ደግሞ ከበቂ በላይ ነው። በዛ ላይ ደግሞ የልጅ እናት ሆናለች። ብዙ ነገር እንክብካቤ፣ ብዙ ነገር ያስፈልጋታል አብርሽ። ስለዚህ ገና ሊቀጥል ይችላል። እኛም ያለን ደግሞ የሚለው ፈጣሪ ሲሰጠን ነው ለሰዎች መስጠት የምንችለው አይደለ? በቃ ለእኛ እየተሰጠን ስለሆነ ነው መስጠት የምንችለው እና በዚህ በጣም ደስ ይለኛል። እግዚአብሔር እንደዚህ ስላበቃኝ አስቡት። ከመኪና አልፎ ዛሬ ላይ ደግሞ በዚህ ልክ ገንዘብ አውጥቶ ወርቅ መግዛትም ትንሽ ከባድ ነገር ነው። ግን ደግሞ የአብዛኞቻችሁም ደግሞ ደስታ ነው፣ የኔም ደስታ ነው። ብዙ ሰዎችም ወርቅ ሰርላት እያላችሁ ነበረ። መልካም ምኞታችሁን ደግሞ ማሳካት ስለቻልኩኝ ደስ ብሎኛል። ፈጣሪ ይመስገን። ቀሩብን ግን በሰላም ነው። ወርቅ ትንሽ ነው ገና ዳይመንድ ይገዛል አብርሽ። የምሬ ነው የምልህ፣ ወርቅ በጣም ትንሽ ነው ገና ዳይመንድ ይገዛል። እሱ ደግሞ ለመልሱ በዳይመንድ ነው ሩታን እንትን የምንላት ማለት ነው። እንግዲህ መልሱንም በዚሁ ዛሬውኑ ብናቅ እሱም ጋር አይታወቅ። የሩታንም ጉዳይ ዋና ሽምግልና እኮ ነው የመጣ ነው። እዚህ ጋር የምታያቸው እንዳለ ሽማግሌዎች ናቸው እና በተለይ ከኋላ ያሉት ድምጻችሁ ቀንሱ። እንግዲህ ቤተሰቦቼ እኔ አሁን አበባዬን እቀበላለሁ። ከሌላ ጊዜ ለየት ያለ አበባ ነው የያዝነው፣ ፒንክ ከለር። ባይዘዌ ሩታ ጎብዛለች። የምር መኪናውን ማን እንዳስገባላት አላውቅም ማለት ነው። ወደ ውስጥ አስገብተዋለች እና በጣም ጎብዛለች። መጡ ፋሚሊዎች፣ ዌልካም፣ እንኳን ደህና መጣሽ። ዛሬ እንዴት ነው አሰጣጣችንን? ምንድን ነው እንዴ? ይቅር ብያለሁ። ሆነ ተነሱ። ደህና ነሽ? ቅቤ ተቀብተሻል? እንኳን ተቀበሽ። አመሰግናለሁ። ቀይ አበባ አንተ ማን እንዴት ነህና ነው የምትሰጠው? ምን ቤት አይቻልም። ያው ደስ ነው ያው አመሰግናለሁ። እንዳይበዛብሽ ግን ማለት ነው። ይሄንን ያዝላት። ከጀርባሽ ካሜራ አለ ካሜራ። እንዴት ናችሁ? ባይዘዌ እስከ ዛሬ የምንሰጥሽ አበባ ሩታዬ ምን መሰለሽ፣ አንዳንድ ጊዜ ለወደፊት በማሰብ ነው። አሁን የአበባ እንትን ሱቅ እንከፍታለን እና እንጂ እስከ ዛሬ በሰጠሽ አበባ ማለት ነው። ብያለሁ እኮ እኔ ራሴ ነጋዴ ሆናለሁ አልኳቸው። እየሸጥን እንጠቀማለን ማለት ነው። እንዴት ነሽ? አምሮብሻል። ከቅቤሽ ውጭ አምሮብሻል። አመሰግናለሁ። አንተም አምሮብሃል። እንዴት ነው ነገሩ? ቅብርር
ብለን የመጣው ማንን አማለልኩሽ? አይ ምንም አልወጣኝም። አምሮብሃል ያልኩህ በደንብ አማለልኩሽ? አይ አምሮብሃል። አንተ ደግሞ አምሮብሃል ስትባል ሌላ ነገር አታውቅም። ከሁሌ እንዳየሽኝ እንደደነገጥሽ ነው። ግን ያው በፊት ማለት ነው ያኔ እኔ እሷን ከማግኘቴ በፊት የምታይበት አንግል ራሱ ይለያይ ነበር። ብር ነው እየቀለኩ እንዳይመስላችሁ። እንዴ ስንት ቀን ነው እንዴ ሩታታ አንነጋገር ተረሱ እንዴ እነዛ ቀናቱ በልጅ ተቀየሩ አይቀየሩም የፈለገ ቢሆን ማለት ነው። በልጅ አትምጣብኝ። እኔ በልጅ አሁን ስለመጣሁብሽ ስላልመጣሁብሽ ሳይሆን የማይዋሽ ነገር አይዋሽም። ሌላ ራስን ቀይር። እሺ ማነው መኪናውን ወደ ውስጥ ያስገባልሽ? ሳትዋሺ ንገሪኝ። ራስሽ ልታስገቢው አትችይም። በዚህ ልክ አልለመድሽም እንዴ? ተምሬያለሁ ግን ቆየ መኪና ከነዳው እሱ ግን አሁን ንገሪኛ ግልጹን። ማነው ወደ ውስጥ ራሴ ነኝ። ከምር እርግጠኛ ነሽ? አዎ ነይ ግቢልኝ። ቆንጆ ሾፌር ሆነሻል ማለት ነው። አትባረ ትላለህ። አይ የምር በዚህ ልክ እሷ ከግቢው እንትን ብላ ወደ ውስጥ ካስገባች በጣም ቆንጆ ሾፌር ሆናለች ማለት ነው። Ahora, lo primero es poder escoger. Si puestos a escoger lo que te da seguridad. ማለች ማለት ነው። እና ጎብዘሻል። ለማንኛውም እና አሁን መውጣት አይቻልም። ከአራት ስትወጪ ነው መኪናው እንድትነጂ የተገዛው ማለት ነው። እሺ ትናንት እኮ መኪና ውስጥ አደርኩ። ከማን ጋር ብቻሽን ነው ወይ? ብቻዬን የሆነ ሰዓት ገባ እያልኩ ጩጮና ያዋና እዛ ውስጥ ገብቼ አድራለሁ። ከዛ የሆነ ሰዓት ገባለሁ። እንደዛ ነው። ብርድ እንዳይመታሽ ያለፈው ብርድ እንዳይመታሽ። እሺ ለማንኛውም ዛሬም እንግዲህ ሩታዬ ለየት ያለ ሰርፕራይዝ ላንቺ ተዘጋጅቶልሻል። የምር እንግዲህ ምንድን ነው ምን ተገኝቶ ነው ምናምን እንዳትዪ። የምሬን ስነግራችሁ እግዚአብሔርን ነው የምላችሁ። በቃ ያላ ልጅ ከመጣ በኋላ ጌታን በቃ ብዙ ነገሮች ክፍትፍት ነው ያሉልኝ። የስራ በሮች ምናምን፣ ሌሎች ቢዝነሶች ምናምን በቃ ምን ልበላችሁ ያልተከፈተ በር የለም እና በዛም ምክንያት ነው። ለማንኛውም ያው ቅድም ብያቸዋለኝ እግዚአብሔር ለእኛ ሲሰጠን ነው ለሰዎች መስጠት የምንችለው አይደለ? ስለዚህ ልጃችን በረከታችን ነው። ለማንኛውም ስለዚህ ዛሬም ለየት ያለ ማጠብቂው ትልቅ ሰርፕራይዝ ተዘጋጅቷል። ምንድን ነው ዛሬ ደግሞ ፍሬን ገዛል? አይቀርም። ዋናው እኛ ጤና የግል ጀት ይኖረናል። ባይዘዌ እንደ ቀልድ እንዳይመስላችሁ ዛሬ ላይ እንደ ቀልድ የምናወራቸው ነገሮች ናቸው ነገ ላይ ተሳክቶ የምናያቸው ማለት ነው። እና እኔና ሩታ ወደፊት ፍሬ ትበላለህ አይደል የሚለው ይላል ቃሏ። ስለዚህ የግል ጀት ይኖረናል ወደፊት ማለት ነው። እና እንግዲህ የሰው ልጅ ከሰራና ራሱን ካሳደገ ምንም ነገር ማድረግን እችላለሁ ማለት ነው የሚጠበቅብን ከኛ ማለት ነው። እና እኛ ምንም እርምጃ ሳንራመድ ግን ፈጣሪ ይሰጠኛል ብሎ ቁጭ ማለት ተገቢ አይደለም። እኛ ስንሰራ ነው እግዚአብሔር ደግሞ እኛ ላይ የሚጨምረው ማለት ነው። እና የኔ ዛሬ ለየት ያለች ስጦታሽን አዘጋጅተናል። ስለዚህ እሱንም ግን ደስ ይላል። እንደኔ ነው አጠረ ነው ምን ነው እስኪ አበባውን እንትን ብለሽ እኔን ደግሞ ጠረኔን ይህንን የቀባኸው አንተ የተቀባውን ሽቶ ነው። ሩታ ችግር አለብሽ ተገኝሻል ምን አልኩኝ ነው ያው አይ ችግር አለብሽ ኧረ የለብኝም እሺ ይሆንልሽ ለማንኛውም አይንሽን መጨፈን አለብሽ አሁን አይንሽን ጨፈነሽ ነው ይህንን ስጦታ ልንሰጥሽ የምንችለው ማለት ነው ያው ጨፍኛለሁ ማየት አይቻልም እሺ አዎ ጌታ ነው ምሬ ነው ያው ጨፍኛለሁ እውነት ያያው አይደለም በእምነት ነው ይኸውልሽ እንግዲህ እንኳን ለዚህ ቀን እንበቃሽልን። በቃ ስጦታ ልጄ ስጦታ አይደለም የፈለግሽውን ስም መስጠት መሰየም ትችያለሽ። ስጦታ በረከት ሁለት ስም አለው። ስጦታ በረከት ዋናው ግን ኪራ ነው። ሩታዬ እንግዲህ ማየት ትችያለሽ። እንኳን ደስ አለሽ። የቀረ ነገር አለ እጅሽ እንደዚህ ዘርጊ
ኧረ ጨብጭብ። እንኳን ደስ አለሽ። እንኳን ደስ አለሽ። ይህንን ሩታዬ ቆይ ልንገርሽ። ምንድን ነው አላመንሽም ነው? ያውን ይደገም። አላመንሽም ነው ሩታዬ? ምንድን ነው ማለቴ? እስኪ በደምብ ከዛ እዚህ ጋር አንብብ። አንተ ልጅ ግን ተው አንብብ። ተው ግን ተው። ሌባ ልታዝብኝ ነው ትላለህ። ወይኔ ሩታዬ እጅሽንም ይኸው በደምብ ያምራል። በጣም ለአንቺ ሲያንስብሽም ጭምር ነው። ሩታዬ ይህ የምታየው ይህንንም ወርቅ ነው። ግምት ላይ ጎበዝ ነች ስለተባለን ገምች። የዚህንም ወርቅ ዋጋ የዚህንም ቶሎ በይ። የዚህ 200 ይሄስ 100 ይሄ 100 ይሄ 200 ግምትሽ አልተሳካም። ለማንኛውም አሁን ላይ ያለ አንቺ አሁን የዛሬ 6 ወር በነበረው የወርቅ ዋጋ መሰረት ነው የተናገርሽው። ግን ደግሞ እንደዛ አይደለም። በጣም ከባድ ሆኗል የወርቅ ዋጋ። ሁለቱን የጨረሰው ወደ 420 ሺህ ብር ነው አንድ ላይ ማለት ነው። 420 ሺህ ብር ሩታ። ይሄ እንድታረጊው እንድትለብሹ ምናምን አይደለም። እንደፈለግሽ ማለት መብት አለሽ። በፈለግሽ ዲዛይን የማሰራት መብት አለሽ። ዲዛይን እኮ አለው እኮ ነው። አሁን ይሄ ከበዛብሽ ተለቅ ካለብሽ ይሄ ተመችቶኛል። ይሄኛው እኔ ወድጄዋለሁ። ይሄ የእጇን በጣም ነው የወደድኩት። ፋሚሊዎቼ አሳያችሁ። የእጇን በጣም ነው የወደድኩት እና የእጅሽን እንዳታሰሪው። ይሄኛው ግን ከፈለግሽ በፈለግሽው አይነት ዲዛይን አሰሪው፣ ከፈለግሽ ደግሞ አቤት በቅርስነት ማስቀምጪው። ደስ ባለሽ ነገር ብቻ አድርጊ። አይ ሁለቱንም አረጋቸዋለሁ። ሁለቱንም መብት አለሽ። አረጋቸዋለሁ። አላበላሸውም። ዲዛይኑን በጣም ያምራል። ወደሽዋል። ግን የሆነ ተለቀ ነገር አለ እና የወንድ መሰለ። አንቺ በፈለግሽ ዲዛይን አሰሪው እና ሩታዬ አንግ እንዳይበዛብኝ ፈራሁ። ከኋላዬ ይሄ ሁሉ አሁን የተደረደሩት ማለት ነው። ፈራኋቸው። ጭራሽ እነሱ ነው የፈራሻቸው። ባይሆን ምን አለ መሰለኝ ፈረንጁ ለእኔ ቢሰጠኝ ኖሮ አለ ወይኔ ጋር ታስቀምጠው በአደራ መልክ እኔ መያዝ እችላለሁ። ላስቀምጠው ይሻላል። ማን ጋር ላስቀምጠው? ደስ ያለሽ ቦታ ማስቀመጥ ትችላለች። እና ሩታዬ እንኳን ደስ አለሽ ለትላንቱም ለዛሬው። ወይኔ ጉዴ! ግን የተሰማሽን ስሜት ስጦታኛለሁ ዘንድሮ ታድጌ በጣም ነው ደስ ያለኝ። አመሰግናለሁ። እስከ ትናንትና ጀምሮ እስካሁን ድረስ ያለውን ስሜት በግልጽ ደግሞ አስረጅን። ግን የምር የኔ ምቻዋ በኋላ አትወስድብኝ። ሌላ ጊዜ ስጦታ ሰጥቼ ወስጄብሽ አውቃለሁ እንዴ? አይ ምናልባት ፈራው በዛብኝ እና ስጦታዎቹ በሙሉ ማለት ነው። ያው እየነገርኩሽ ነው። ፈጣሪ ብዙ በረከቶችን ስላመጣልኝ ነው ይህንን በሙሉ ነገር የማደርገው እያልኩሽ ነው። እኔ በፊት ማለት ነው የምር እግዚአብሔርን ልጅ በረከት ነው ሲባል አላምንም ነበርና አሁን ላይ ትክክል ነው። በቃ ሁሉም ሰው ሲደርስበት ነው ቦታው ላይ የሚያውቀው ማለት ነው። እና ሁሉም ነገሮች እጥፍ ነው የሆነልኝ ማለት ትችላላችሁ። ፈጣሪ ካለ እንግዲህ በቅርብ ትላልቅ ቢዝነሶችንም እየገነባን ነው። እሱንም ወደ እናንተ እናመጣዋለን። እና በቃ ልጄ ከመጣ በኋላ ብዙ ነገሮችን መጥቶልኛል። ለዛም ጭምር ነው ይሄንን ነገር እያደረኩ ያለሁት እና ለእኔ ኢዚ ነው። እሺ አታስቢ። እዛ ነው ሌላም ጨምርልን። ሴት ልጅ ወርቅ አጣግበም ይባላል እና በቃ እሺ፣ ከዚህ በኋላ ካካ ነው። አሁን ደግሞ ለልጃችን ምርጥ ወርቅ እንገዛለታለን እና ለማንኛውም ዛሬ በፒንክ አበባ ነው የተቀበልኩሽ። እንዴት አየሽው? ፒንክ የሴት ከለር ነው እና ቴንኪዩ አመሰግናለሁ። ትርጉሙ ግን ምንድን ነው? ፒንክ አበባ ፍቅር መሰለኝ። ቀይ ፍቅር መግለጫ እሱ ፍቅር ነው። እኔ በፍቅር ቀረሽው እኮ ሁለት ነው እና ፍቅርን የመሰለ ነገር እያለ ትላለህ ብቻ። ዋናው ግን ውስጣዬ እንኳን ደስ አለሽ ልልሽ እፈልጋለሁ ከምንም በላይ ማለት ነው። ካናዞ ደስ አለኝ። ከዛ ቀጣይ ደግሞ እግዚአብሔር ዳይመንዱን ለመስጠት ደግሞ ያብቃን።
ቀጣይ ደግሞ ዳይመንዱን ለመስጠት ያብቃል። አይቀርም እንዴ አይቀርም። የምሬ ነው። እውነት እኔ አምናለሁ። በምን አይነት መሰላችሁ ቤተሰቦች የሆነ ወደፊቴ ነው እያሰብኩኝ ማለም ወዳለሁኝ እና የግል ጀት ባቡሩ ከዚህ ወዴት ሚሄድ ነው? ድሬዳዋ ለችግር የለም። በራሳችን